የኤርትራን መንግስት የሚደግፉ የኖርዌይ ዜጋ የሆኑ ኤርትራውያንን ዜግነት እነጥቃለሁ አለ የኖርዌይ መንግስት። የኖርዌይ ዜግነት ይዘው የኤርትራን መንግስት የሚደግፉ ኤርትራውያን ከእንግዲህ ቦታ የላቸውም ብሏል የሀገሪቱ የስደተኞች አገልግሎት ተቋም። በኤርትራ መንግስት ስቃይ ደረሰብን በማለት ጥገኝነት ጠይቀው የመኖሪያ ፈቃድና ዜግነት ካገኙ በኋላ ለመንግስታቸው ድጋፍ እንደሚሰጡ በጥናት ማረጋገጡን ገልጧል። 135 ማለትም የኖርዌይ ዜግነት የወሰዱ ኤርትራውያን ላይ ምርመራ ያደረገ ሲሆን በማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን እንዳካተተ ገልጧል። እስካሁን 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ እየተጠና መሆኑ ታውቋል። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግን እስካሁን በዝርዝር አልተገለጸም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላም ለኤርትራ መንግስት ድጋፍ እንደሚሰጡ ተመልክቷል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመት በፊት በተነሳ ግጭት ምክንያት እንደሆነ ይነገራል። በዚህ ግጭት ተሳታፊ ከነበሩ ኤርትራውያን አንዱ እንደ ፈረንጆቹ አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው ይባላል። የኖርዌይ ስደተኞች አገልግሎት ተቋም ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው ብሏል።